ሰላም እንዴት ናችሁ? የአቤኒ ውድ ቤተሰቦች ዛሬም በሌላ አዲስ ቪዲዮ መጥቼላችኋለሁ። የሚገርም አፕሊኬሽን ነው ይዤ የመጣሁት። በተለይ ደግሞ ለተማሪዎች ለ12ኛ ክፍል ተማሪዎች፣ ለፍሬሽማን ኮርስ ለምትወስዱ ተማሪዎች ግቢ፣ ለሬሚዲያል ተማሪዎች የሚገርምና የሚደንቅ አፕሊኬሽን ነው ይዤ የመጣሁት። ኖርማሊ አፕሊኬሽኑ ከ8 ከግሬድ 8 ከታች ከሃይ ስኩል ቀጥሎ ላላችሁ ለሁላችሁም የሚጠቅም አፕሊኬሽን ነው። ይህን አፕሊኬሽን ዳውንሎድ በማድረግ መጠቀም ትችላላችሁ። ምክንያቱም አፕሊኬሽን ስለሆነ ብቻ ስልካችሁ ይዛችሁ የትም ቦታ ስለምትሄዱ ዳውንሎድ በማድረግ ውስጡ ላይ እንዴት መጠቀም እንዳለባችሁ በኋላ አሳያችኋለሁ። ቀጥታ በቃ ካፌ ሊሆን ይችላል፣ የሆነ ቦታ መጽሐፍ ረስታችሁ የሆነ ነገር ረስታችሁ ልትሄዱ ይችላል። በሄዳችሁበት ኖርማሊ ባትሄዱ እንኳን ላይብረሪ ሁላ ቁጭ ብላችሁ ማንበብ የሚያስችላችሁ ሁሉም መጽሐፎች ያሉበት የተለያዩ ጥያቄዎች በተለይ ደግሞ ለ12ኛ ክፍል ተማሪዎች የተለያዩ የአመታት እንዴት ነው አፕሊኬሽኑን ማግኘት የምንችለው ለምትሉ ሰዎች ደግሞ ቀጥታ ምን እናደርጋለን? ፕሌይ ስቶር ላይ እንሄዳለን። ፕሌይ ስቶር ላይ በመሄድ እኔ ቅድም ሰርች ስላደረኩት ነው ኢትዮ ዲጂታል ላይብረሪ አፕ ብላችሁ ትሰርቻላችሁ። ምን ላይ ፕሌይ ስቶር ላይ ትሄዱና ኢትዮ ዲጂታል ላይብረሪ አፕ ብላችሁ እንደዚህ ከሰረሳችሁ በኋላ እንደዚህ ነገር ይመጣላችኋል። እንደዚህ አይነት ነገር ሲመጣላችሁ ይሄኛውን ተታችሁ እቺኛውን የምትጠቀሟት ማለት አፕሊኬሽኑ የትኛዋ ናት? እቺኛዋ ናት ማለት ነው። እሷን ምን እናደርጋለን? ኦኬ ጀስት እኔ ዳውንሎድ አድርጌዋለሁ። ዳውንሎድ ስላደረኩት ቀጥታ ምን ያደርገኛል? ወደ ዌብሳይቱ ወይ ደግሞ ወደ አፕሊኬሽኑ ይከተኛል ማለት ነው። እናንተ ግን ቀጥታ ዳውንሎድ በማድረግ እንደዚህ አይነት እንትን ውስጥ ትገባላችሁ ማለት ነው። ቀጥታ ከገባችሁ በኋላ ያው እንደምታዩት በሚገርም ሁኔታ ነው የከፈተልኝ። ኢትዮ ዲጂታል ላይብረሪ ይላል። የዩኒቨርሲቲ ኮማን ኮርሶች አሉ። የ9 የ12 ምናምን እንደምትወዱ ኢንትራንስ አለ፣ ሚኒስትሪ አለ፣ ብዙ ነገሮች አሉ። ኦሮሚያ ሪጅን፣ የአማራ ሪጅን ምናምን ብሎ ደግሞ ትግራይ እስከ ሐረር በቃ የብዙ እንትኖች የኦልድ ቡኮች ግራመሮችን የምታገኙበት አፕሊኬሽን ነው። አማርኛ ኪቦርድ በቃ ምንም የማታገኙበት ነገር የለም። ዩቲዩብ እዛው መጠቀም ትችላላችሁ። ጉግል ማለት ቴሌግራም እዛው መጠቀም ትችላላችሁና የሚገርም አፕሊኬሽን ነው ማለት ነው። እንደምታዩት ይኸው የሚገርም በቃ ለግቢ ኮማን ኮርስ ለምትፈልጉት ይኸው እዚህ ጋር እንደምታዩት እዚህ ጋር አለ ማለት ነው። ለግቢ ተማሪዎች ይኸው እዚህ ጋር አለ። ለሃይ ስኩል ተማሪዎች ደግሞ ከ9 እስከ 12 ለምትፈልጉ ደግሞ ይኸው እዚህ ጋር አለ። ሌላኛው ደግሞ ሚኒስትሪ ለምሳሌ አዲስ አበባ ሚኒስትሪዎች እዚህ ጋር አለ። ኢንተራንስ የምትፈልጉ ከሆነ እዚህ ጋር አለ። በመቀጠል ደግሞ እንደገና ኦኬ ሌላ ደግሞ ብዙ አማራጮች አሉት። የድሬዳዋ ኮርሶች፣ የአዲስ አበባ ኮርሶች፣ የኦሮሚያ ሪጅን፣ የአማራ ሪጅን፣ የትግራይ ሪጅን፣ የሐረር እንደምታዩት በብዙ መልክ ነው እዚህ ጋር ያስቀምጥልን ማለት ነው። ቀጥታ ምንድነው የሚያደርገው? ኦኬ ኮርሱን አሁን ለምሳሌ ይሄኛውን ለማየት ምን እናደርጋለን? እዚህ ውስጥ እንገባለን። ሪሚዲያል አለ፣ ከዛ ደግሞ ፍሬሽማን አለ ውስጥ ላይ ለምሳሌ የግቢ ውስጥ ስትገቡ ራሱን ችሎ የሪሚዲያል ሞጁልና የፍሬሽማን አለ ማለት ነው። ምንድነው የምናደርገው? ቀጥታ እነከዋለን። ይሄው እንደምታዩት ማቴማቲክስ አለ፣ ኬሚስትሪ አለ፣ ፊዚክስ በቃ ሁሉም ነገር አለ ማለት ነው። ሁሉም ነገር እዚህ ላይ የምናገኘው ይሆናል የሪሚዲያል ማለት ነው። አንዴ ዳውንሎድ በማድረግ ብቻ ምን እናደርጋለን? አንዴ ዳውንሎድ የምትለዋን እንጭናለን። አንዴ ዳውንሎድ ከሆነ በኋላ ኦፍላይን ላይ ሆነን መጠቀም እንችላለን። ያለ ምንም ዳታ ያለ ምንም ዋይፋይ መጠቀም የምንችለው ነገር ነው ማለት። እሱን ለማድረግ ኦኬ መጀመሪያ ምንድነው የምናደርገው? ዳውንሎድ የምትለዋን ከነካም በኋላ ዳውንሎድ ይሆንልናል። ዳውንሎድ ከሆነ በኋላ ቀጥታ በመሄድ መጠቀም እንችላለን ማለት ነው። እንደምታዩት ደግሞ የፍሬሽማን ኮርስም አለ። ሁሉም ነገር አለ። እንደምታዩት ማቴማቲክስ አለ። በቃ እንደምታዩት ሁሉም ነገር ኬሚስትሪ፣ ባዮሎጂ በቃ ሁሉም ነገር አለ ማለት ነው። ኢንተርናሽናል ሲቪክስ፣ ክሪቲካል ቲንኪንግ፣ ለሶሻልም ለናቹራል ተማሪም እዚህ ጋር እንደምታዩት ሁሉም ነገር አለ። የሚገርም አፕሊኬሽን ስለሆነ ነው ያመጣውላችሁና ጀስት ይሄኛውን ቅድም እንደነገርኳችሁ ዳውንሎድ በማድረግ መጠቀም ብቻ ነው የምትችሉት። ባክ እናደርጋለን። ያው ኢንትራንስ የምትፈልጉ ጥያቄዎች 2016 2016 እንደገና 2015 በቃ እንዳለ ሙሉ የኢንትራንስ ፈተናዎች ከዚህ በፊት የነበሩ ፈተናዎች እና በተለይ ደግሞ የባዮሎጂ፣ የአፕቲቲዩድ፣ የፊዚክስ እና በቃ የተለያዩ መጽሐፎች አሉ። ጀስት ይሄኛውን ዳውንሎድ በማድረግ ብቻ ይሄው እዚህ ጋር ማቴማቲክስ፣ ፊዚክስ የሚል አለ። ዳውንሎድ በማድረግ ብቻ አንዴ ዳውንሎድ ታደርጉታላችሁ። ከዛ ኦፍላይን ላይ ሆናችሁ መጠቀም ትችላላችሁ ማለት ነው። የሚገርም አፕ ነው። ሹፉት። ይሄው እዚህ ጋር እንግዲህ በቃ የሚገርም ነው። ቀጥታ ደግሞ ያው እንደገና ብዙ ኦሮሚያ ሪጅን የሚል አለ። ኒው ካሪኩለም፣ ኦልድ ካሪኩለም በቃ ሙሉ ነገር ታገኙታላችሁ ማለት ነው አፕሊኬሽኑ ላይ። አማራ ሪጅን ላይም እንደዚሁ፣ ሌላ ደግሞ ትግራይ ላይም እንደዚህ በቃ ይኸው ኦኬ። እዚህ ጋር ይሄኛው ኢንስታል አድርጋችሁ የዩቲዩብ ቱቶሪያል የምትፈልጉ ከሆነ በዚሁ መግባት ትችላላችሁ። ለምሳሌ የምትፈልጉትን ኮርስ ቱቶሪያል የምትፈልጉ ከሆነ ቀጥታ ሰብስክራይብ በማድረግ ምን ማለት ትችላላችሁ ማለት ነው። የምትፈልጉትን ኮርሶች መጠቀም ትችላላችሁ ማለት ነው። እስኪ አሁን አንድ ዝም ብዬ ለምሳሌ ኦኬ ኒው ካሪኩለም ይላል ብለን እዚህ ጋር እንገባለን። የማቴማቲክስ ዳውንሎድ እናደርጋለን። አንዱ ብቻ ላሳያችሁ።
ዳውንሎድ የሚለውን በምርጫን ዳውንሎድ እናደርጋለን እና ዳውንሎድ አድርጎ ጨረሰልን ማለት ነው። ኦኬ አሁን ዳውንሎድ ሆኖ ጨርሶልናል። ቀጥታ እንገባለን። እንደዚህ አይነት ነው ያመጣልናል። በቃ ቀጥታ ለምሳሌ አሁን ይሄ አሪፍ ነው ምላችሁ ለምን መሰላችሁ? የተለያዩ ካፌ ላይ ብትሆኑ እንደ ድንገት መጽሐፍ ረሳችሁ ብትሄዱ በቃ የሆነ ካፌ ላይ ቁጭ ብላችሁ ይሄ ደግሞ የሆነ መናፈሻ ቦታ ላይ ቁጭ ብላችሁ ማንበብ ትችላላችሁ ማለት ነው። እና በቃ ይኸው ጻፉ እንደምታዩት በቃ ሁሉም ነገር አለ ከዩኒት 1 ጀምሮ እስከ መጨረሻው የምታገኙት ነው ማለት ነው። ጥያቄ እንዴት ነው መጠየቅ የምንችለው ላላችሁ ደግሞ እዚሁ ሆነን ጀስት ለምሳሌ የሆነ ነገር ካልገባን እዚሁ እንዴት ነው መጠየቅ የምንችለው ላላችሁ ቀጥታ እንዲንገባና እዚህ ጋር ያው ቻት ቦታ አለ። እዚህ ጋር ሰርች የምትፈልጉት ነገር ሰርች በማድረግ በቃ መጠየቅ ትችላላችሁ ማለት ነው። እና የሚደንቅ አፕሊኬሽን ነው እንድትጠቀሙት እመክራችኋለሁ። በተለይ ደግሞ ከሃይ ስኩል በተለይ ደግሞ ለ12ኛ ክፍል ተፈታኞች ኢንትራንስ ተፈታኞች በጣም ይጠቅማቸዋል ብዬ ስለማስብ ነው። እና ይህን ይመስላል። ይህን የመሳሰሉ የሚገራርሙ አፕሊኬሽኖችን በቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛ ግን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ተባበሩኝ። እና ወገን አፕሊኬሽኑ ይህን ይመስላል ማለት ነው። ጀስት ዳውንሎድ አሁን እንዳሳያችሁ ዳውንሎድ በማድረግ መጠቀም ብቻ ነው ያለባችሁ። እና ለዚህ ቤት አዲስ ከሆናችሁ እባካችሁ ሰብስክራይብ አድርጉልኝ፣ ሼር ኮፒ ሊንክ እንድታደርጉ ብዙ ተማሪዎች ጋር እንዲደርስ ኮፒ ሊንክ ኤንድ ሼር እንድታደርጉ እፈልጋለሁ። እና አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።